በትግራይ ለ17 ወራት ደሞዛቸው ያልተከፈላቸውን መምህራን የፍርድ ቤት ውሎ የተመለከተ፣ በሰሜን ተራሮች ብሔራዊ ፓርክ ዋልያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የተመለከተ፣ ቻይና እስከ 245 በመቶ ሊደርስ የሚችል ታሪፍ እንደጣለባት አሜሪካ ማስታወቋን፣ አሜሪካ በኤርትራ ጨምሮ በሌሎች ሀገራትም ያሉ ኤምባሲዎቿን ልትዘጋ መሆኑንና ሌሎች ትኩስና መደመጥ ያለባቸውን መረጃዎች ይዘናል። በቅድሚያ ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ተወዳጁን፣ ላይክ፣ ሼር እንዲሁም ደግሞ ሀሳብ አስተያየታችሁን ደግሞ በኮሜንት ቦታው ላይ ያስቀምጡልን። አሁን ወደ መረጃው። የትግራይ ክልል ጠቅላይ ፍርድ ቤት የመምህራን የ17 ወር ደሞዝ ውዝፍ ክፍያ እንዲፈጸም ውሳኔ አሳለፈ። የትግራይ መምህራን ማህበር ያቀረበውን ክስ በተመለከተ ሲመለከት የቆየው ጠቅላይ ፍርድ ቤቱ ዛሬ ውሳኔ ሰጥቷል። በውሳኔውም ማህበሩ ያቀረበውን ክስ አግባብነት ያለው መሆኑን ጠቅሶ ለመምህራን ያልተሰጣቸውን የ17 ወር ደሞዝ እንዲከፈል የሚል ትዕዛዝ አስተላልፏል። ዛሬ ይህን ውሳኔ በተላለፈበት ወቅት ተከሳሾቹ በሙሉ በችሎት እንዳልተገኙም ለመረዳት ተችሏል። ማህበሩ በክሱ ላይ የጠቀሳቸው 4 ተከሳሾች ሲሆኑ እነሱም የትግራይ ትምህርት ቢሮ፣ የትግራይ ፋይናንስ ቢሮ፣ የትግራይ ክልላዊ ጊዜያዊ አስተዳደር፣ የገንዘብ ፋይናንስ ሚኒስቴር ናቸው ሲል በመቀሌ ኤፍኤም ሬዲዮ ዘግቧል። በሰሜን ተራሮች ብሔራዊ ፓርክ ዋልያ ሲያድኑ የነበሩ ግለሰቦች በቁጥጥር ስር ዋሉ። የኢትዮጵያ መገለጫ የሆነውን ዋልያ በቡድን ተደራጅተው ሲያድኑ የነበሩ ግለሰቦች በጃናሞራ ወረዳ አስተዳደር የጸጥታ አካላትና በሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት ሬንጀሮች ትብብር በቁጥጥር ስር መዋላቸው ተገልጿል። ፓርኩ በማህበራዊ ትስስር ገጹ ላይ ባወጣው መረጃ እንዳለው ቧሂት ተብሎ የሚጠራው የፓርኩ ክፍል በተደረገ ቅኝት 2 ዋልያ በጥይት በመግደል አርደው በአህያ እየጫኑ ያለ ተደርሶባቸው በተደረገ የተኩስ ልውውጥ 2ቱ በቁጥጥር ስር የዋሉ ሲሆኑ ቀሪዎቹ ወንጀለኞች ወደ ሕግ ለማቅረብ የጸጥታ ኃይሉ በስምሪት ላይ ይገኛል ተብሏል። በሕግ ቁጥጥር ስር ያሉት ወንጀለኞች ላይ የወረዳው ፖሊስ ጽሕፈት ቤት የምርመራ ስራውን እያካሄደ መሆኑን ፓርኩ አስታውቋል። በሰሜን ተራሮች ብሔራዊ ፓርክ ተወስኖ የሚገኘው ዋልያ በተለያዩ ምክንያቶች ቁጥሩ እየተመናመነም ይገኛል። ለቁጥሩ መቀነስ በጥናት ከተረጋገጡት ምክንያቶች ውስጥ አደን በዋናነት ተጠቃሽ ሲሆን ዋልያን ከመጥፋት ለመታደግ እንዲቻል ከፌዴራል እስከ ቀበሌ ድረስ ያሉ አጋር አካላትን ያሳተፉ መድረኮችና የጥበቃ ተግባራት ሲካሄዱ መቆየታቸውን የሰሜን ተራሮች ብሔራዊ ፓርክ ጽሕፈት ቤት አስታውሷል። ወደ ውጭ ዘገባዎች ስናልፍ ቻይና እስከ 245 በመቶ ሊደርስ የሚችል ታሪፍ እንደጣለባት አሜሪካ አስታወቀች። ዋይት ሀውስ ባወጣው መግለጫ ቻይና አጸፋዊ እርምጃ በመውሰዷ እስከ 245 በመቶ የሚደርስ ታሪፍ እንደጣለባት ተገልጿል። በመግለጫውም ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ የአሜሪካን ቀዳሚ ያደረገ የንግድ ፖሊሲ እየተከተሉ እንደሆነ በተመለከተው ሲሆን በመግለጫው ፕሬዚዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግስት ከገቡ በኋላ የአሜሪካን ኢኮኖሚ ዳግም ለማሳደግ አሜሪካን ቀዳሚ ያደረገ የንግድ ፖሊሲ እየተከተሉ እንደሆነ የተመላከተ ሲሆን ከ75 በላይ ሀገራት ከአሜሪካ ጋር አዲስ የንግድ ስምምነት እንዲኖር ተወያይተናል ብለዋል። ቶቹ የተነሳ በሀገራቱ ላይ ጣለው ታሪፍ እንዳይተገበር የተወሰነ ስለመሆኑ ዋይት ሀውስ ገልጾ ቻይና ግን አጸፋዊ እርምጃ በመውሰዷ እንዲተገበርባት ሆኗል ተብሏል። ዋይት ሀውስን ጨምሮ ከወራት በፊት ቻይና እንደ ጋሊየም እና ጀርማኒየም ያሉ ወሳኝ የቴክኖሎጂ ቁሶችን ወደ አሜሪካ እንዳይላኩ ከልክላለች ያለ ሲሆን በዚህም ሳምንት ደግሞ ለመኪና ሰሪዎች ለኤሮስፔስ እና ለወታደራዊ ግልጋሎት የሚውሉ 6 የከበሩ ማዕድናትን ወደ ውጭ እንዳይላኩ ከልክላለች ብሏል። ዋይት ሀውስ በቻይና በትክክል ምን ያክል መጠን ያለው ታሪፍ እንደጣለባት ባይገልጽም እስከ 245% ሊደርስ እንደሚችልም ተገልጿል። በቀጣይም አሜሪካ ኤርትራን ጨምሮ በሌሎች ሀገራት ላይ ያሉ ኤምባሲዎቿን ልትዘጋ ነው። አሜሪካ ወደ 30 የሚጠጉ በዓለም ዙሪያ የሚገኙ ዲፕሎማቲክ ጽሕፈት ቤቶች ልትዘጋ መሆኑን ሮይተርስ የሀገሪቱን የውጭ ጉዳይ ሚኒስቴር ሰነድ ጠቅሶ ዘግቧል። የፕሬዚዳንት ትራምፕ አስተዳደር አብዛኛውን በአፍሪካ ሀገርና በአውሮፓ የሚገኙ ቢያንስ 27 የአሜሪካ ኤምባሲዎችና ቆንስላዎችን የሚዘጋ ሲሆን ከእነዚህ ውስጥም ጎረቤት ሀገር ኤርትራ አንዷ ናት ተብሏል። በውሳኔው መሰረትም ይዘጋሉ የተባሉት 10 የአሜሪካ ኤምባሲዎች በኤርትራ፣ በግሪናዳ፣ በሌሶቶ፣ በማዕከላዊ አፍሪካ ሪፐብሊክ፣ በሉክሰምበርግ፣ በሪፐብሊክ ኦፍ ኮንጎ፣ በጋምቢያ፣ በደቡብ ሱዳን፣ በማልታና በማልዲቪስ የሚገኙ መሆናቸውን ሮይተርስ የተመለከተው ሰነድ ያመለክታል።
ከሚዘጉ ኤምባሲዎችና ቆንስላዎች ባሻገርም ኤርትራና በርካታ ቆንስላዎችን በመያዝ ግዙፍ የዲፕሎማቲክ ስራ በሚከናወንባቸው እንደ ጃፓንና ካናዳ ያሉ ተልዕኮዎችን በማዋሃድ መጠናቸውን የመቀነስ ሀሳብ አለ። ሰነዱ ከፍተኛ ወጪ በማስወጣት ውድ የዲፕሎማቲክ ተልዕኮ የተመደበባቸው ናቸው ያላቸውን በሞቃዲሾ፣ ሶማሊያና በኢራቅ ያሉ የዲፕሎማቲክ አባላትን መጠን የመቀነስ ሀሳብም መቅረቡን አመላክቷል። ዶናልድ ትራምፕ ወደ ፕሬዚዳንትነት ከተመለሱ በኋላ የአሜሪካ መንግስት በተለያዩ መስኮች ከአገሪቱ ፍላጎት ጋር አይጣጣምም ያሏቸውን ተቋማትን መዝጋትና እርዳታዎችን ማቋረጥ ላይ ይገኛል። የትራምፕ የቅርብ ሰው በሆኑት ማርኮ ሩቢዮ የሚመራው የአሜሪካ የውጭ ጉዳይ መስሪያ ቤት በጀት እስከ ግማሽ የሚደርሰውን እንደሚቀንስ ሮይተርስ የተመለከተው የመስሪያ ቤቱ ሰነድ ጠቅሶ አመላክቷል። በዚህም ሳቢያ በበርካታ ሀገራት የሚገኙ የአሜሪካ ኤምባሲዎችና ቆንስላዎችን የመዝጋት ሀሳብ ነው ያለው። የአሜሪካ መንግስት ለውጭ ጉዳይ መስሪያ ቤቶች ከሚያወጣው ገንዘብ ወደ 30 ቢሊዮን ዶላር የሚጠጋውን ገንዘብ ለመቀነስ አቅዶ የበጀት ጥያቄዎችን ለሀገሪቱ ምክር ቤት ለማቅረብ የተዘጋጀ መሆኑን ተሰምቷል።